አላላ ሶኮሞን ቶርፖሶኮፖስ እግዚአብሔር እንዲህ አይነት ቃል ነው የምናገር ይተክላቸዋለሁ የሚተክለውን ሚነቀል የለውም። እሺ በጌታ በኢየሱስ ስም አሁን ባላችሁ አካባቢ እግዚአብሔር ምንም በሌለበት እናንተን የሚተክልበት ጊዜ ደረሰ። እተክላችኋለሁ ብሏል። ትተከላላችሁ፣ አትነቀሉ። አብ የተከለውን የሚነቅል የለም። እሱ የሚከፍተውን የሚዘጋ የለም። በ2018 ዓመት ላይ የምትተከሉበት ዓመት ነው። በፈረንጆቹ 2025 ላይ በኢትዮጵያ አቆጣጠር 2018 ላይ ትተከላላችሁ። እግዚአብሔር የሆነ ቦታ ይተክላችኋል። ለወንጌል ትተከላላችሁ፣ ለጸጋ ትተከላላችሁ፣ ለቅባት ትተከላላችሁ። በሕይወታችሁ ክፉ አይገጥማችሁም። መተከል ይሆናል፣ መባረክ ይሆናል፣ መጽደቅ ይሆናል፣ ፍሬ ማፍራት ይሆናል። ፍሬያማ የምትሆኑበት ዓመት ይሆንላችሁ። የሚረብሻችሁ ዛሬ ተመታ። መተከል እሱ ውሃ ያጠጣል። መጽሐፍ ቅዱስ እንደሚናገረው እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬም ያፈራውን አብስቶ እንዲያፈራ አባቴ ያጠረዋልና በኢየሱስ ስም ዘንድሮ ፍሬ ማፍራት ይሆንላችሁ። ትተከላላችሁ እንጂ አትነቀሉ። ፍሬ ታፈራላችሁ። ፍሬ ቢታፈሩና ደቀ መዝሙርቴ ብትሆኑ በዛ አባቴ ይከብራልና በጌታ በኢየሱስ ስም 60 ፍሬ፣ 30 ፍሬ፣ 100 ፍሬ እጥፍ ማፍራት ይሆንላችኋል። አትነቀሉም፣ ፍሬ ታፈራላችሁ። 2018 ሱካር ያላችሁ፣ ደም ግፊት ያላችሁ፣ በተለያየ ከርስ ላይ፣ ጭንቀት ላይ፣ በምጥል በሽታ ላይ፣ በራብ ላይ፣ በድህነት ላይ፣ በኩላሊት በሽታ፣ በካንሰር፣ በተለያየ ነገር የምትሰቃዩ ትተከላለህ፣ ፍሬ ታፈራለህ። አትነቀልም፣ አይቋረጥብህም። ፍሬህ አይነቀልም። በደሙ ሸፍኛለሁ። ትተከላለህ። ተከልኩ። ከዚህ ቃል የተነሳ ከቸርች ሊነቅል የሚፈልግ ተመቷል። ከስራ ሊነቅል የሚፈልግ ተመቷል። ከስልጣን ሊነቅል የሚፈልግ ተመቷል። በተለያየ በኢትዮጵያና ከኢትዮጵያ ውጪ ያላችሁ በጌታ በኢየሱስ ስም አብሶም ኢትዮጵያውያንና ኤርትራውያን ስደተኞች ባላችሁ ሀገር ላይ ሊነቅላችሁ የሚፈልገውን እኔ ከልክያለሁ። ተከልኳችሁ። በኢየሱስ ስም መተከል ሆነ። በኢየሱስ ስም መተከል ሆነ። ከሰማይ የሆነ ውሃ ያጸድቃችኋል። ትተከላላችሁ፣ ፍሬ ታፈራላችሁ። የፍሬ ዓመት ይሆናል። በኢየሱስ ስም አሜን።